የአርሰናል ደጋፊን ደብድቦ ህይወቱ እንዲያልፍ ያደረገው የማንቸስተር ደጋፊ በፖሊስ እየተፈለገ ነው። የኡጋንዳ ፖሊስ የአርሰናል ደጋፊን ደብድቦ ህይወቱ እንዲያልፍ ያደረገውን የማንቸስተር ዩናይትድ ደጋፊ እያፈላለገ መሆኑን አስታወቀ። አርሰናል ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግ ዋንጫ ማንሳቱን ተከትሎ በርካታ ደጋፊዎች አደባባይ በመውጣት ደስታቸውን ከገለጹባቸው ሀገራት መካከል ኡጋንዳ አንዷ ነች። በጨዋታው ዕለት በኡጋንዳ መዲና ካምፓላ በተፈጠረ አለመግባባት አንድ የሞተር ሳይክል አሽከርካሪ ተደብድቦ ህይወቱ ማለፉን ፖሊስ አስታውቋል። ህይወቱ ያለፈው የአርሰናል ደጋፊ የ34 ዓመቱ ዴኒስ ሲሆን በወቅቱ በመኖሪያ ቤቱ አካባቢ ኳስ እየተመለከተ ነበር ተብሏል። የካምፓላ ፖሊስ ቃል አቀባይ ሪቼል ኮዋላ እንዳሉት ወንጀሉ የተፈጸመው እሁድ ምሽት 12 ሰዓት ከ30 ገደማ ነው። የመጀመሪያ ደረጃ ሪፖርት እንደሚያመለክተው ከሆነ የአርሰናል እግር ኳስ ክለብ ደጋፊው ዴኒስ ከማንቸስተር ዩናይትድ ደጋፊው ማሲራሙ ጋር የቃላት አለመግባባት ውስጥ ይገባሉ። ይህ አለመግባባትም ወደ አካላዊ መገፋፋት የገባ ሲሆን በመቀጠልም ተጠርጣሪው የአርሰናል ደጋፊ የሆነውን ዴኒስን ጭንቅላት ውስጥ የተመታው ዴኒስ ወዲያውኑ ህይወቱ ሲያልፍ ፖሊስ የማንቸስተር ዩናይትድ ደጋፊ ነው የተባለውን ተጠርጣሪ እየፈለገ መሆኑንም የኡጋንዳ ፖሊስ አስታውቋል።